السلام عليكم ورحمة الله وبركاته. الحمد لله رب العالمين الرحمن الرحيم مالك يوم الدين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يلت جمعة شوال 27 1441 ذكرنا دعاء ወይም የልብ ቀለብ በሚል ርዕስ ለእያንዳንዱ ሙስሊም በህይወቱ ላይ የሚያስፈልጉት የዝክርና የዱዓ አይነቶችንና ተያያዥ ህጋቶቻቸውን የምንዳስስበት ተከታታይ ትምህርት ነው። ህይወቱ በዝክርና በዱዓ የታጀበ ሰው በሰላም ከጌታው ጋር መገናኘት ይችላል። የአዱንያ ፈተናዎችን ተቋቁሞ ማለፍ ይችላል። ዝክርና ዱዓ ተያያዥ ናቸው። ዝክርም ዱዓ ነው፣ ዱዓም ዝክር ነው። ከሰው ልጅ የሚበልጠውና የሚሻለው የቱ ነው ያለን እንደሆነ በጊዜው ዱንያዊ ጥቅም ከማግኘት አንጻር ዱዓ ሊሻለን ይችላል። የአኼራ ጥቅሙ እንዳለ ሆኖ፣ ነገር ግን ከቋሚ ጠቀሜታው አንጻር ዝክር ራሳችንን ትተን ሐጃ ትተን አላህን ተባረከ ወተዓላ ማስታወስ ከመሆኑ አንጻር በአዱንያም ሰላምን ደስታን አድሎ አኼራ ላይም ጀነት እንድንገባ ያደርጋል። በዝክር ወዳጃችን አላህን ተባረከ ወተዓላ ነው የምናስታውሰው። በዱዓ የራሳችንን ሐጃ ነው ለአላህ የምንገልጸው። ሆኖም ሁለቱም ወደ አላህ የሚያቃርቡ አላህ የሚወዳቸው እርስ በርሳቸው የተያያዙ ጉዳዮች ናቸው። ሁለቱንም ልናበዛ ይገባናል። ዝክርን ከማመዘን ጋር ዝክርን ማብዛት በዝክር ተጠምደን መጠየቅ የፈለግን የተውነውን ሐጃም ጭምር እንድናገኝና እንዲሳካልን እንደሚያደርግ ተነግሯል። እነሆ ዝክር ብዙ ፈዳኢሎችና ትሩፋቶች አሉት። የተወሰነውን በዛሬ መግቢያችን የምናይ ይሆናል። በዋነኝነት ዝክር ወደ አላህ ተባረከ ወተዓላ የምንቃረብበት መንገድ፣ ኻሊቃችንን ራዝቃችንን የምናስታውስበትን አላህን ማስታወስ ፈውስና መድኃኒት ነው። በተቃራኒው ደግሞ ደካማ የሆኑ ለራሳቸውም ይሁን ለሰው ልጆች ጥቅም ጉዳት ማስገኘት የማይችሉ የሰው ልጆችን ማስታወስና ማውሳት የቀልብ በሽታ ነው። ዐውን ኢብኑ ዐብድላህ የሚባሉት ታቢዒ ሰዎችን ማስታወስ በሽታ ነው፣ አላህን ማስታወስ ፈውስ ነው፣ መድኃኒት ነው ብለዋል። ታላቁ የሐዲስ የሲራ አዋቂ ኢማም ዘሀቢ ይሄን የዐውን ኢብኑ ዐብድላህን ንግግር አስመልክተው ሲየር ላይ ሲናገሩ ወላህ ፈልዐጀቡ ሚና ወሚን ጀህሊና ከይፈ ነድዑ ደዋአ ወነቅተሒሙ ዳአ ብለዋል። ጅህልናችን አላዋቂነታችን ይገርማል። እንዴት ነው መድኃኒቱን ትተን በበሽታ ውስጥ የምንገባው ብለዋል። አላህን ማስታወስ ትተን ሰውን ስናስታወስ፣ ሰውን በመጥፎ ስናነሳ፣ በመጥፎ እንኳ ባይሆን በማላ ያዕኒ ከሰው ጋር ስለ ሰው ስናወራ በሽታ ውስጥ የገባን። አላህን ማስታወሳችን ሁሌም ተጠቃሚዎች ያደርገናል። ሰዎችን ማስታወስና ማውሳታችን፣ ስለ ሰው ማውራታችን በመላስም ይሁን በልብ ወይም ከሳራ ውስጥ ይከተናል ወንጀል ከሆነ፣ አሊያ ደግሞ ማላ ያዕኒ ሆኖ በሚጠቅም ነገር ጊዜያችንን እንዳናሳልፍ እንቅፋት ይሆንብናል፣ ከዚክር ያዘናጋናል። በአንድ ጊዜ ሁለቱን ማስተናገድ አይቻልም። ሰውንም ማውሳት አላህንም ማውሳት አይቻልም። በተለይ ባለንበት ጊዜ ሰዎች በተለያዩ ውጥረቶችና ጭንቀቶች ተውጠዋል። አላህን ከያዙ፣ አላህን ካስታወሱ፣ ዱዓ ካበዙ ትልቁም ችግር ቀላል ይሆናል። ዱዓ ከሌለ፣ አላህን ማስታወስ ከሌለ ትንሹም ችግር ከባድና አስቸጋሪ ይሆናል። ስለዚህ በሁሉም ሁኔታችን አላህን ስናስታውስ ሁሉም ጉዳዮቻችን ቀላል ይሆናሉ፣ ወይም ራሳቸው በቀላሉ ይስተካከላሉ፣ ችግሩ ይቀረፋል። ችግሩ እንኳ ባይቀረፍ ችግር ውስጥ እንኳ ብንሆን ችግሩን መቋቋም የምንችልበትን ኃይል አላህ ይሰጠናል። አላህ ተባረከ ወተዓላ እሱን ከሚያስታውሱ ጋር ነውና። በሰሞኑ ባለው ወረርሽኝ ምክንያት የሥራ ሁኔታ ተዛብቶ ሰዎች እንቅስቃሴያቸው ተገድቶ ቤት የሚውሉ ከሥራ የተፈናቀሉ ለገይሪ ዛሊክ ሰዎች በመብዛታቸው ሰዎች በሕይወታቸው ደስታን አጥተዋል። ከወረርሽኙ በሽታ ይልቅ የጭንቀትና የድብርት በሽታ ያጠቃቸው ሰዎች በዝተዋል። ሙእሚን ዘንድ እንዲህ አይነት ነገር ሊኖር አይገባም። የተኛውም ሁኔታ ላይ አላህን ተባረከ ወተዓላ ካስታወስን፣ በአላህ ውሳኔ ቀዷ ቀደር ካመንን ተረጋግተን መኖር እንችላለን። ዚክር ደግሞ ልብን የማረጋጋት ኃይል አለው። አለዚነ አመኑ ወተጥመኢኑ ቁሉቡሁም ቢዚክሪላህ ብሏል አላህ። እነዚያ ያመኑ አላህን በማስታወስ ልቦቻቸው ይረጋጋሉ ብለዋል። የተኛውም አይነት ሙሲባና ችግር ይፈራረቅብን ከአላህ ካላጣላን፣ ከዲን ካላወጣን ሙሲባው ችግሩ ቀላል። የችግሮች ሁሉ ችግር፣ የአደጋዎች ሁሉ አደጋ አላህን መርሳት፣ አኼራን መርሳት፣ ዋናውን የአኼራውን ንግድ ማጣትና መክሰር፣ የህይወታችን ላይ የሚፈራረቁ
አደጋዎችን የአዱንያዊ ችግሮችን ቀለል አድርገን እንድናይ ከሚያደርጉን ከሚረዱን ነገሮች መሃል አንዱ ፈተናው፣ ሙሲባው፣ ችግሩ ዲናችን ላይ ሳይሆን ዱንያችን ላይ መምጣቱ ነው። ከባድ ችግር ማለት ዲን ላይ የሚመጣ ነው። ከአላህ ጋር ያለን ግንኙነት መልካም እንዳይሆን የሚያደርጉ የዲን ችግሮች ናቸው፣ አደጋዎች ናቸው ሊከብዱን ሊያሳስቡን የሚገባው። የአዱንያ ችግር ቀላል፣ ስራ ማጣት፣ መታመም፣ የትዳር መበላሸት፣ የልጅ አለማግኘት ለገይር የዛሊክ ዱንያዊ ችግሮች ናቸው። ዚክር በማድረግ ዱዓ በማድረግ ልንቋቋማቸው ልናስተካክላቸው እንችላለን በአላህ ፈቃድ። ከዚህ የአላህ ትክክለኛ ባሮች በዚክር ነው ልባቸው የሚረጋጋው፣ ሰላም የሚያገኙት። ዚክር በምንልበት ጊዜ ሰፊ ነው። በጣት እየቆጠሩ ምላስን እያንቀሳቀሱ የሚሉት ዚክር ብቻ አይደለም። ይሄን ሁሉ ማድረግና ጥቅም የሚያስገኙ የምላስ ዚክር አለ፣ የልብ ዚክር አለ፣ የተግባር ዚክር አለ። በልባችን ስለ አኺራ ማሰብ፣ የአላህን ስሞችን ማስተንተን፣ አላህን መፍራት፣ እሱን መውደድ፣ እሱን ለመገናኘት መጓጓት፣ የፈጠራቸው ፍጥረታትን ማስተንተን የልብ ዚክር ነው። ኢማን የሚጨምር ወደ አላህ የሚያቃርብ ዒባዳ ነው። 5 ወቅት ሶላትን መስገድ፣ የተቸገረን መርዳት፣ ሐጅ ዑምራ ማድረግ የአካል የተግባር ትልቅ የሚባልም ዝክር ነው። በጣም ዝቅተኛው ዝክር በምላስ የሚባል ዝክር ነው። ከምላሳችን ጋር ልባችን አብሮ ዝክር ካላለ የምላሱ ዝክር ውጤቱን ብዛም ነው የሚሆን። ስለዚህ ከዝክሮች ሁሉ ምርጥ ዝክር ምላስ፣ ልብ፣ አካላት